አሁን በሱዳን ውስጥ አሰቃቂ ጭፍጨፋ እየተካሄደ ሲሆን በዚህ ሳምንት መጀመሪያ ላይ በመቶዎች የሚቆጠሩ ንጹሐን ዜጎች በሆስፒታል ውስጥ ተገድለዋል። ይህ ደግሞ የጉዳዩ አካል ብቻ ነው። የአርኤስኤፍ ወይም ፈጣን ድጋፍ ሰጪ ኃይሎች ከቤት ወደ ቤት በመሄድ እያንዳንዱን ወንድና ሴት እንዲሁም ህጻናት እየገደሉ መሆኑን የሚያሳዩ ቪዲዮዎችን እና ከመሬት ላይ ካሉ ምስክሮች ዘገባዎችን እያየንና እየሰማን ነው። እንዲሁም ሁከቱ በጣም ከባድ ከመሆኑ የተነሳ በደም የተጨማለቁ ምድር ከሳተላይት ምስሎች ላይ ሊታይ ይችላል። አሁን ይህ በመሬት ላይ ብዙ ያልታወቁ ነገሮች ያሉበት ገና ያልተቋጨ ሁኔታ ነው። ስለዚህ በሱዳን ውስጥ ባለው የእርስ በርስ ጦርነት ውስጥ ስላለው የቅርብ ጊዜ የኃይል መጨመር እስካሁን የምናውቀውን እንመልከት። ከጥቂት ቀናት በፊት ከጥቅምት 26 እስከ 28 ባለው ጊዜ ውስጥ የአርኤስኤፍ ወይም ፈጣን ድጋፍ ሰጪ ኃይሎች ስለ እነሱ ተጨማሪ በቅርቡ እናያለን። በሰሜን ዳርፉር ውስጥ የሱዳን ጦር ኃይሎች የመጨረሻው ዋና ከተማ የሆነችው አልፋሻርን ያዙ። የሱዳን ጦር ኤስኤኤፍ ከዋና ዋና ስፍራዎች ለቆ በመውጣቱ የአርኤስኤፍ ኃይሎች ወደ ከተማዋ እንዲገቡ አስችሏል። ይህም በጦርነቱ ውስጥ ትልቅ ለውጥ ሊያመጣ የሚችልበትን ነጥብ ያመለክታል። አልፋሽር እስከ 260 ሺህ የሚደርሱ ሰዎችን ያስጠለለ ሰብአዊ እርዳታ ማዕከል ነበረች እና አርኤስኤፍ አሁንም እያመሰች ያለችው ያ አካባቢ ነው። አሁን በቅርብ ቀናት ውስጥ አርኤስኤፍ ያሳተማቸው ስፍር ቁጥር የሌላቸው ቪዲዮዎች አባሎቻቸው ከቤት ወደ ቤት በስርዓት እየተዘዋወሩ እያጸዱ እያንዳንዱን ወንድ፣ ሴት እና ህጻናት እየገደሉ መሆናቸውን ያሳያል። አሁን ከቢቢሲ የተገኘ አጭር ዳራ እዚህ አለ። ሱዳን ሚያዝያ 2023 ላይ በሰራዊቷና በኃይለኛው ከፊል ወታደራዊ ቡድን አርኤስኤፍ ፈጣን ድጋፍ ሰጪ ኃይሎች መካከል ስልጣንን ለመቆጣጠር በከረረ ትግል ሳቢያ ወደ እርስ በርስ ጦርነት ገባች። ከ150 ሺህ በላይ ሰዎች በአገሪቱ ውስጥ በተፈጸመው ግጭት ህይወታቸውን አጥተዋል። እናም ወደ 12 ሚሊዮን የሚጠጉ ሰዎች ደግሞ የተባበሩት መንግስታት የዓለማትን ትልቁ የሰብአዊ ቀውስ ብሎ በሰየመው ሁኔታ ቤታቸውን ለቀው ተሰደዋል። አሁን ኤስኤኤፍ ከአርኤስኤፍ ጋር ሲነጻጸር በዚህ ግጭት ውስጥ ያሉት ሁለቱ ዋና ዋና ተፋላሚዎች ናቸው። አንዳንድ ትናንሽ የታጠቁ ቡድኖች አሉ። ኤስኤኤፍ ማለት የሱዳን ጦር ኃይሎች ሱዳኒዝ አርምድ ፎርስ ማለት ነው። ይህ የሱዳን ይፋዊ ወታደራዊ አካል ሲሆን በአገሪቱ ላይ ማዕከላዊ ቁጥጥር ለማስጠበቅ እየሰራ ነው። በተለያየ ደረጃ በግብጽ፣ በቱርክ፣ በኢራን እና በሳውዲ አረቢያ ይደገፋሉ። አርኤስኤፍ ወይም ፈጣን ድጋፍ ሰጪ ኃይሎች ደግሞ በዩኤኢ እንዲሁም በቀሩት የሩሲያ ዋግነር ቡድን አባላት በተለያየ ደረጃ የሚደገፍ ከፊል ወታደራዊ ድርጅት ነው። እንደ ኤሮፓያን አቆጣጠር በ2023 የተጀመረው ዋናው የክርክር የአርኤስኤፍ ወደ ትልቁ ኤስኤኤፍ መቀላቀልን ይመለከት ነበር። ኤስኤኤፍ ይህ ውህደት በ2 ዓመት ውስጥ እንዲካሄድ እና የፈጣን ድጋፍ ሰጪ ኃይሎች የአመራር መዋቅር ከኤስኤኤፍ በታች ሆኖ እንዲቆይ ፈልጎ ነበር። አርኤስኤፍ ደግሞ የራሳቸውን የትዕዛዝ ሰንሰለት፣ የራሳቸውን የንግድ ፍላጎቶች እየጠበቁ ከ10 ዓመታት በኋላ ውህደቱ እንዲካሄድና የትዕዛዝ ሰንሰለታቸው ከኤስኤኤፍ ጋር እኩል እንዲሆን ይፈልጉ ነበር። የድርድር ሙከራዎች ቢደረጉም ይህ አልተፈታም እና ውጊያው ከዚያን ጊዜ ጀምሮ ቀጥሏል። በቅርቡ የተስተዋለው በጣም አሳዛኝ የኃይል መጨመር ከጥቂት ቀናት በፊት በሰሜን ዳርፉር ውስጥ በሆስፒታል የተፈጸመው ግድያ ነበር። እንደ አሶሺየትድ ፕሬስ ዘገባ የሱዳን ከፊል ወታደራዊ ኃይሎች ቅዳሜና እሁድ የሰሜን ዳርፉርን የክልል ዋና ከተማ ከተቆጣጠሩ በኋላ ታካሚዎችን ጨምሮ በመቶዎች የሚቆጠሩ ሰዎችን በሆስፒታል ውስጥ ገድለዋል። 460 ታካሚዎችና አብረዋቸው የነበሩ ሰዎች ማክሰኞ ዕለት በአልፋሽር ከተማ በሚገኘው ሳውዲ ሆስፒታል ውስጥ በፈጣን ድጋፍ ሰጪ ኃይሎች ተዋጊዎች እንደተገደሉ ተዘግቧል። የዓለም ጤና ድርጅት ዋና ዳይሬክተር እንደሚሉት በጥቃቱ አካል የአርኤስኤፍ ተዋጊዎች ከቤት ወደ ቤት እየሄዱ ሴቶችንና ህጻናትን ጨምሮ ሰዎችን ደብድበዋል እና በጥይት ተኩሰዋል። ብዙዎችን በመንገድ ላይ በጥይት የሞቱ ሲሆን ሌሎች ደግሞ ወደ ደህንነት ለመሸሽ ሲሞክሩ ተገድለዋል። አሁን ማክሰኞ ማታ በወጣ ዘገባ ላይ የህዝብ ጤና ትምህርት ቤት የሰብአዊ ምርመራ ላቦራቶሪ እነዚህን የጅምላ ግድያዎች የሚያስመዘግቡ አንዳንድ አስገራሚ ምስሎችን አውጥተዋል። እነዚህንም እዚህ ላይ እናያለን። የጅምላ ግድያዎች ከህዋ ላይ ከሚገኙ ሳተላይቶች መመዝገብ መቻላቸው የሁከቱ ስፋት ያሳያል እና እኛ እዚህ ያለን ያ ነው። እንደገና ይህ ምንጭ የሰብአዊ ምርምር ላቦራቶሪ ነው። ሙሉ ዘገባውን ከታች ባለው መግለጫ ውስጥ አስቀምጣለሁ። እዚህ ያለው የመጀመሪያው ምስል በጥቅምት 27 እንደተሰበሰበ ይናገራሉ። ከሰው አካላት መጠን ጋር የሚጣጣሙ የብርሃን እና የጨለማ ቀለም ያላቸው ነገሮች ስብስብ መኖሩን ያሳያል። ቀይ ቀለም ያለው የምድር መለወጥ እና ተሽከርካሪዎችም ይታያሉ። እነዚህ ምልከታዎች በቀድሞ የሳተላይት ምስል ላይ አልታዩም። እዚህ ያለው ሁለተኛው ምስል በቀድሞ ምስል ላይ ያልታዩ ሁለት ቀይ ቀለም ያላቸው የምድር መለወጦች መታየታቸውን ያመለክታሉ። ብዙ ተሽከርካሪዎች በተመሳሳይ አካባቢ መኖራቸው ከቤት ወደ ቤት የማጽዳት ዘመቻዎች ጋር የሚጣጣም ይመስላል። እንደገና ልብ ልንል የሚገባው በአብዛኛው ዘገባዎች መሰረት የሱዳን ጦር ኤስኤኤፍ አካባቢውን ለቆ ወጥቷል። ስለዚህ እነዚህ ከቤት ወደ ቤት የማጽዳት
ዘመቻዎችን በዋናነት በሲቪሎች ላይ ያተኮሩ ይመስላል። እዚህ ያለው ሶስተኛው ምስል ከሰው አካላት መጠን ጋር የሚጣጣሙ የሁለት የብርሃንና የጨለማ ቀለም ያላቸው ነገሮች ስብስቦች መኖራቸውን እንዲሁም ቀይ ቀለም ያለው የምድር መለወጥና ተሽከርካሪዎች መታየታቸውን ይናገራል። እዚህ ያለው አራተኛው ምስል የነገሮች ስብስቦች የምድር መለወጥና ቀላል የትግል ተሽከርካሪዎች መኖራቸውን ያሳያል። በእነዚህ ስብስቦች ውስጥ ያሉት ነገሮች በርዝመት በ1.5 እና 2 ሜትር መካከል ይለካሉ። አንድ የብርሃን ቴክኒካል ተሽከርካሪ ስብስብ መሬት ላይ ቀይ መለወጥ በሚመስል አቅራቢያ መንገዱን እየዘጋ ይመስላል። አንድ የነገሮች ስብስብ በ3 ቀላል ቴክኒካዊ ተሽከርካሪዎች ተከቧል። ምስሉ በመከላከያ ምድር ግርዶሽ ላይ የነገሮች ስብስቦች መኖራቸውን ያሳያል። እነዚህ ነገሮች በጥቅምት 26 በተሰበሰበው ምስል ላይ አይታዩም እና የእነዚህን ነገሮች መታየት ሲቪሎች ከአልፋሽር ለመሸሽ ሲሞክሩ በግርዶሹ ላይ በጥይት መመታታቸውን ከሚገልጹ ዘገባዎች ጋር ይገጥማል። እንዲሁም ስለዚህ ግርዶሽ አጭር ማስታወሻ እንደ CNN ዘገባ ከሆነ የምርምር ላቦራቶሪው ዋና ዳይሬክተር ናትናኤል ሬይመንድን ጠቅሰው ሲናገሩ የፈጣን ድጋፍ ሰጪ ኃይሎችን ይህችን ከተማ እስከ 9 ጫማ ከፍታ ባለው በርም በተባለ የምድር ግንብ ከበዋታል ብለዋል። ስለዚህ እዚህ ያለው አውድ በውስጥ ያሉት ሰዎች ስልታዊ በሆነ መንገድ እንዲገደሉ ግድግዳ ውስጥ የተዘጉ የመግደያ ሳጥን ኪል ቦክስ የምንላቸው ናቸው። እናም አሁን ፈጣን ድጋፍ ሰጪ ኃይሎች በትክክል ያንን እያደረጉ ነው። እንዲያውም በርካታ ዓለም አቀፍ ድርጅቶች ይህንን በመቃወም ድምጻቸውን ማሰማትና ይህ እየሆነ መሆኑን ለዓለም ማሳወቅ ጀምረዋል። የተባበሩት መንግስታት የሰብአዊ መብቶች ጽሕፈት ቤት ከጥቂት ቀናት በፊት ያሳተመው ይህ ቪዲዮ አለን። የፈጣን ድጋፍ ሰጪ ኃይሎች በሰሜን ዳርፉር በሚገኘው የተከበበውን የአልፋሽር ከተማ ትልቅ ክፍል እና በሰሜን ኮርዶፋን ግዛት የሚገኘውን የባራ ከተቆጣጠሩ በኋላ አሰቃቂ ድርጊቶችን እያካሄዱ መሆኑን የሚያሳዩ በርካታ አስደንጋጭ ዘገባዎች ከሱዳን እየደረሱን ነው። ሁኔታው እጅግ በጣም አደገኛ ሲሆን ተጨማሪ መጠነ ሰፊ በዘር ላይ የተመሰረቱ ጥሰቶች እና አሰቃቂ ድርጊቶች የመፈጸም ስጋት ከቀን ወደ ቀን እየጨመረ ነው። በአልፋሽር ውስጥ የሲቪሎችን ጥበቃ ለማረጋገጥና ወደ አንጻራዊ ደህንነት ለመድረስ ለሚሞክሩ ሰዎች አስተማማኝ መተላለፊያ ለመስጠት የኮንክሪት እርምጃ በአስቸኳይ ያስፈልጋል። የአርኤስኤፍ አዛዦችን በዓለም አቀፍ ሰብአዊ ሕግ መሰረት የሲቪሎችን ጥበቃ የማረጋገጥና አስፈላጊ አቅርቦቶች እና ሰብአዊ እርዳታ እንዲያልፍ የማድረግ ግዴታቸውን እናስታውሳለን። አሁን ወደ CNN ዘገባ ስንመለስ የአርኤስኤፍ ተዋጊዎች መጠነ ሰፊ ጭፍጨፋ መፈጸማቸውን የሚገልጹ ዘገባዎች የሱዳን ጦር በዚህ ሳምንት መጀመሪያ ላይ ከአልፋሽር መውጣቱ ከሰዓታት በኋላ መውጣት ጀመሩ። እነዚህ ዘገባዎች ከመሬት ላይ በተገኙ ቪዲዮዎች፣ ፎቶግራፎች፣ በህይወት የተረፉ ምስክሮች እና አሁን እንዳየነው በሳተላይት ምስሎች ጭምር እየተረጋገጡ ነው። አሁን ከአርኤስኤፍ በኩል አንዳንድ ተቃውሞዎች አሏቸው። የአርኤስኤፍ ዋና አዛዥ መሐመድ ዳግሎ ሄመር ተብሎ የሚታወቀው ረቡዕ ዕለት ጥሰቶች እንደነበሩ አምነዋል እና ወንጀል የፈጸመን ማንኛውም ወታደር ወይም መኮንን ለመመርመርና ተጠያቂ ለማድረግ የምርመራ ኮሚቴ እንደሚያቋቁም ተናግረዋል። በተለየ መግለጫ አርኤስኤፍ በሆስፒታሉ ውስጥ ስለተፈጸመው ግድያዎች የቀረቡትን ክሶች ውድቅ አድርጓል እና እየጨመረ የመጣውን የአሰቃቂ ድርጊቶች ማስረጃዎች ቢኖሩም ከእውነታው ጋር ምንም ግንኙነት የሌላቸው የተፈበረኩ ታሪኮች በማለት ገልጿቸዋል። እናም ስለ ኤስኤፍ እና አርኤስኤፍ መካከል ስላለው ተጨማሪ ልዩነት አጭር ማስታወሻ። ኤስኤፍ በአርኤስኤፍ ቁጥጥር ስር ባሉ አካባቢዎች ሲቪሎችን ኢላማ በማድረግ ወይም ያለ አድሎ በመድፈቅ በተደጋጋሚ ተከሷል። ነገር ግን አንዳንድ በጣም አሳዛኝ አሰቃቂ ጭካኔዎችን ስንመለከት አሁን እየተካሄደ ያለውን ጨምሮ እነዚያ በአብዛኛው የሚፈጸሙት በአርኤስኤፍ እጅ ነው እና በእርግጥም CNN እንዳለው ባለፉት 3 ቀናት በመስመር ላይ የተጋሩ በርካታ ቪዲዮዎች የአርኤስኤፍ ተዋጊዎች ብዙ ቁጥር ያላቸውን ያልታጠቁ ሰዎችን እየሰበሰቡና እየገደሉ መሆኑን ያሳያል። CNN በበርካታ ቪዲዮዎች ውስጥ በተዋጊዎቹ የተለበሰውን አርማ አርኤስኤፍ ከሚጠቀመው ጋር ማዛመር ችሏል። አብዛኛዎቹ ቪዲዮዎች የተነሱትና የተጋሩት በአማጽያኑ ራሳቸው ይመስላል ብለዋል። ሌሎች ቪዲዮዎች የታጠቁ የአርኤስኤፍ ተዋጊዎች ለመሸሽ እየሞከሩ ያሉ ሲቪሎችን እያደኑ በሰፊው መሬት ላይ ሲነዱ ያሳያል። በአንደኛው ቪዲዮ ላይ አማጽያኑ ልጆቹን ያዟቸው ሲሉ ይሰማሉ እና ለበርካታ ዓመታት አይተነው የነበረው የዚህ ግጭት ሌላ ምልክት ነው። እሱም ያለ ጥርጥር በየቦታው የሚታይ የሲቪሎች
ወንዶች፣ ሴቶችና ህጻናት ያለ አድሎ መግደል እና ሴቶችን በአርኤስኤፍ መያዝና መድፈር ነው። ስለዚህ እነዚህ አሰቃቂ ድርጊቶች እየተካሄዱ እያሉ እና በአልፋሽር ውስጥ የቀዝቃዛ ደም ግድያዎች እየፈጸሙ እያለ ብዙ ቁጥር ያላቸው በጣም ወጣት ሴቶች በአርኤስኤፍ የተያዙና በየቀኑ የተደፈሩ መሆናቸውን እውቅና መስጠት አለብን። ይህ አሁን በሱዳን ውስጥ ያለው ሁኔታ ነው። እየጨመረ የመጣውን ይህን ግጭት በተመለከተ ድምጻቸው የሚያሰሙ ብዙ አገሮችን ማየት ጀምረናል። ቢያንስ በዚህ ነጥብ ላይ ብዙም እርምጃዎች እየተወሰዱ አይደሉም። በዩናይትድ ስቴትስ ምላሽ ረገድ ምንም የተጠቀሰ ነገር የለም። በቅርብ ቀናት ውስጥ አንዳንድ ውግዘቶችን እንሰማለን ብዬ ጠብቃለሁ። ግን ያም ሆነ ይህ አሁን በሱዳን ውስጥ በጣም ትልቅ አሰቃቂ ድርጊቶች እየተካሄዱ ነው። ተጨማሪ መረጃ ሲገኝ ለእርስዎ እንዲደርስ የተቻለን ሁሉ እናደርጋለን። ግን ለአሁን የያዝነው መረጃ ይህንን ይመስል ነበር። ስለተመለከታችሁ አመሰግናለሁ። እናም በሚቀጥለው ጊዜ እስክንገናኝ ሰላም ቆዩ።